በሩዴ ምን ተፈጥሮ ነው መስዬ? ምን ለወንድ ልጅ ደግሞ በእጃችን ኮንዶም አድርገን እንብላ? ምን በወጣና ነው? ጆከር ይኸውልህ ወለደች። ወልዳ የ6 ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ ማቃቸው ልጆች እንዳለ ነው የታፈሱት። አላማችሁን ለነገ ያደረጋችሁ እናንተን አይደለም። ይሄ ወልደው በአረንጓዴ ቢጫ ቀይ ባንዲራ ልጅ የሚጥሉ መዳሞቻቸው ሲሳፈሩ ወንድ ይዘው የሚገቡ እንዴ! እኔ እንኳን ከደላሎች ጋር እኮ መጣላት ትቻለሁ። ምን አረጉ? ደላላ ብር ነው የሚበላው፣ ይብላ። ምን የሚያሳፍር ነገር አለ? ቆይ እኔ አሁን ለምሳሌ እኔ ወንዶች ጻፉ ከታች ዱባይ ላይ ያላችሁ ወንዶች ማለት ነው ኮንዶም መግዛት ሼም እያያዛችሁ ነው። ኑ እዚህ በፌስታል አስቀምጣለሁ። ስትሄዱ እኔ በነፃ ሰጣችኋለሁ። ቻርጃ፣ አቡዳቢ፣ አላይን፣ ራስ አልኬማ ኑና ከኔ ከሱቅ አንዳንድ እየወሰዳችሁ ሂዱ። አፈር አባታችሁ ብሉና እናንተ ጥፍራሞች ወንዶቹም ሴቶቹ ኑ ከኔ ጋር እየያዛችሁ ሂዱ። እና ምን እናርጋቸው? እያረገፉ የሚጥሉ ከሆነ እንዴ ምንድነው ሼም የሚይዛችሁ? ገብታችሁ ግዙ። ምንድነው የሚያስፈራችሁ? ምን በኢትዮጵያ ቴሌቪዥን ኤችአይቪ ለመከላከል ኮንዶምን ተጠቀሙ፣ ኮንዶም እንደዚህ አድርጋችሁ ነው እንደዚህ ትምህርት እኮ ነው። እኔ እኮ ከበሽታው እናንተ አሁን በሽታውን አይደለም የምትፈሩት፣ ልጅን ነው የምትፈሩት። እኔ ዘመኑ ምን እንደሆነ አላውቅም። እናቴ ትሙት፣ ልጅን ነው የምትፈሩት። ልጅ ደግሞ እንትና አንድ አይበቃንም። ኦኬ አንድ ኩንታል አዘጋጅ መርሴናስ የሚለውን እንትን በእኔ እሙሙ ምን አገባሽ ብላ እንትን ያለች ነው። አጥፊያት ያጥፋሽ ከምድር ሚውት አድርጎ ባንቺ ሙሙማ ምን አባሽ አገባን? አይደለም ሙሙሽን ምንሽንም ስጩ። በእንዳንቺ አይነት ርካሽ ግን አሁን ባንቺ በእንዳንቺ ሚውት አድርጉ እስኪ። ፈጣሪ ወይ በሽተኛ ብቻ ነው እንደ ዘንድሮ የሚመጣው። በእንዳንቺ አይነት ርካሽ ሌላው ኢትዮጵያ እየታፈሰ ነው። ሰርተው የሚበሉ ሙሟቸውን ሸጠው ሳይሆን ሰርተው የሚበሉ እነሱን እያሳፈሳችሁ ነው። እናንተ ርካሾች እያልናችሁ ነው። እናንተ ርካሾች በእናንተ የተነሳ ምንም ያላደረጉ ጃዛ ቤት ስራ እየፈለጉ ያሉ ለስራ ለዓላማ የመጡ እህቶቻችን እነሱ እየተጠቁ ነው። እነሱን እያሳፈሳችሁ ነው። የሚያሳዝነኝ እኔ ስለ ንጹህ ነው እንጂ ስለ እንደናንተ አይነት ስለረከሰ ሴት ምን አገባኝ? አይደለም እሙሙሽን ጭንቅላትሽን ካንገትሽ በላይ ቆርጠሽ ስጩ እንስራ። ምን አባሽ አገባኝ እኔ እንዴ? ኃይሌ ገብረስላሴ እንኳን እንደዛ የኢትዮጵያን ባንዲራ አልለበሰውም። ህፃኑ ሙሉ ለሙሉ እንትን አድርጋ ነው ባንዲራ ልብሳ በክብር ቁጭ አድርጋው አጎቶቻችን መጥተው ይወሰዷቸው እንዴ። እኔ ስለናንተ እኮ አይደለም የማወራው። ምን አገባኝ ስላንቺ ሙሙ ሙሙሽት የምትመጪው ገስት ላይ ነው። የትኬት የለኝም ስትይ የሸጎረሽ ትኬት ቆርጦ ያድርስሽ ነው የምልሽ። እኔ ወልደሻል ምናምን እኔ እናት ነኝ ምናምን ሙድ የምጫወት በስሎሽ ከሆነ ተሳስተሻል። ኢማራት ላይ ወንድና ሴት መተኛት የለበትም። የኔ ህግና ህገ መንግስት ነው። አስረግጬ ነው የምነግርህ። እየመረረ ከዋጠው መተኛት የለባችሁ። ለስራ ነው የመጣችሁት። ለእንጀራችሁ ተሯሯጡ። የምትተኙ ከሆነ ህጋዊ ጋብቻ አድርጋችሁ እሱም አንቺም ተፈራርመሽ ተኝ። አይ ዝም ብዬ ተኛለሁ የምትይ ከሆነ የትኬት ደግሞ አንቆርጥም፣ አንገትሽ ይቆረጥ ነው የምልሽ። አስረግጬ እኮ ነው እየነገርኩሽ ያለው። ስለ እሙሙሽ የማያገባኝ ከሆነ ወልደሽ ደግሞ ስለ ትኬትሽም ይሄ ማህበረሰብ አያገባውም እያልኩሽ ነው። እናንተ ብስብስ ወንዶች ደግሞ ኮንዶም ግዙ። ኮንዶም ገዝታችሁ ኪሳችሁ ውስጥ አድርጋችሁ በኮንዶም ተጠቀሙ። እኔ ስትበሉ ራሱ በሱ ብትበሉ ደስ ይለኛል። አይደለም ስትተኙ አፈር ብሉና እናቴ ትሙት። ዛሬ ያልታፈሰ ሴት የለም። ያልታፈሰች ሴት ምንም ያላደረጉ ለስራ የመጡ ለዓላማ የመጡ ዓላማ ያላቸው ናቸው የሚታፈሱት። እኔ እናንተ ርካሽ ማሰብሰብ አድርጎ እኮ ከዚህ ሀገር ቢወስድ ኦፍ ኢትዮጵያዊ ድምፁን አጥፍቶ ሰራተኛ ርካሾቹን እኮ ቢወስድ እሺ፣ በአረንጓዴ ቢጫ ቀይ ልጅ ጠቅልለሽ ጥያለሽ ህግ ባለበት ሀገር በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ
አላው በዚህ ሙቀት ጆከር እግዚአብሔርን እሳት ነው። ይሄ በቃ ሀገር ገዥ ነው የሚሆነው። ኢትዮጵያን ይገዛል። ኧረ ሀገራችን በዲቃላማ አትገዛም። ተው ጆከር እናቴ ትሙት የተያዙት ይሄ እኮ የተገፋ እኮ ነው። አስባ ጥሩ ነገር እንዴት አለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ በላ ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣን ምንም ማያውቁት ኮከብ አለው ባንዲራው፣ ኮከብ አለው ባንዲራው፣ ኮከብ አለው። ታው አንተ ደግሞ ኮከብ አለው። ኮከቡም ኖረ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮሜንታተሮች የሚያስቃችሁ ምንድን ነው? አሁን ይሄ ታሪክ ያስቃል፣ የምር ያሳብዳል እንጂ አንደኛ ሀገርን የሚያሰድብ፣ ሁለተኛ ሴቶቻችን ቤት ናቸው። ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። አሁን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያዊ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅ ሁን ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት በምትስቁ ልጆች ከታች ሆናችሁ። ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ? በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ይሄ ያላሳቀ ምን ያስቃል? አምጣ ወልዳ ነው። ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወርውራ የሆነ ሰው ግፋቻ ቢያደርግባት አንስቅም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ሄደች። ስለዚህ በዚህ የእሷ መጣሏ እኮ አይደለም እኔን ያናደደኝ። ሙሉ እዚህ ጋር ያለ እጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው፣ ሴቱንም ወንዱንም እንዳለ በመደዳ ነው የታፈሱት። እንዴት እንደሚያሳዝኑ እግዚአብሔርን። በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። በእሷ ምኑ መሳቅ አይደለም፣ የፈለጋትን መሆን ይቻላል። ግን እዛ ጋ ያለው የሀገር ባንዲራ ነው። የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እንደነሳስ እሷ ሊኗን የሸጠች እንደሆነ ሚሚቻ አሁን ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንድ ይዛ መዳሟ ስትሳፈር ልጁን ይዛው ገባች ቤቷ። ሴትዮዋ እንደሱ አይነት በጣም ብዙ አለ፣ በጣም ብዙ አለ። እንደሱ አይነት ምንም የምንማንወሻቸው በጣም ብዙ አለ። አሁን እቺ ሴትዮ እቺ መዳም ክብሯ ምንድን ነው? በጎንና በጎንሽ የታሸግሽው? ታሽግ አይደለም መድኃኒት ተቀብቼ ነው ጆከር። አልጋዋ መዳሟ አልጋ ላይ ይዛ ተኛች። እሷ ስትሳፍ ይቺ ጀግና ናት። ፈጣሪ ሆይ ያልከኝ አፈር ብላሽ ጆከር ጀግና ናት። ማራት ላይ ወንዶቹ አጠቃላይ የእሷ ያስቃል። የምር ነው ከድፍረቷ የሆነች በቃ ነገ ምን እንደምትሆን ስለማታውቅ በቃ ኢትዮጵያዊነታችሁን እያስተዋወቀችላችሁ ሚሚዬ ወለደች አማጠች፣ ፍቅር ተጫወተች፣ ወለደች አማጠች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ቁጭ አርጋ በባንዲራ ጠቅላ ግቡን አሸንፊያለሁ። ጆከር የምር ከልብ እየተናገርክ እንዳሉን በአቅም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለዱባዮች ለእኛ ለሴቶቹ አንገት የሚያስደፋ ነው። የምር ነው። ምን ታደርጊዋለሽ? አይ እስኪ ይሁና። ለማንኛውም ልቦና ይስጠን። እኔ ከዚህ ውጭ ምንም ማለት አልችልም በእውነት። የዛችኛዋን አይቼዋለሁ መሲሄ መዳም ቤት ቁጭ ብላ ከነ ሽሿ እሱን ተይ፣ እሱ ችግር የለውም በዛ ይሳቁ። ምክንያቱም ዋጋ የምትከፍለው ራሷ ናት። የዚህኛው ግን አንደኛ ባንዲራው አለላው ላይ